አጠፋው እንዴት ደሞ አፍሽም ሞልተሽ ምን አጠፋው ስትይ አታፍሪ? ቆይ ስንቴ ነው ምንም ነገር ከማድረግሽ በፊት አሳውቂኝ ያልኩሽ? ወይቴ እኔ እኮ የመነቸከው እንዲለቅ ብዬ ነው። ደሞ መልስ ትመልሻለሽ እንዴ አንቺ አህያ? ስንቴ ነው ምንም ነገር ከማድረግሽ በፊት ለኔ አሳውቂኝ ያልኩሽ? ኧረ እትዬ ይቅርታ፣ ሁለተኛ አልደግመውም። ዝም በይ። ይሄ ሹራብ እኮ ውድ ነው። ደሞ የእናቴ ማስታወሻ ነው። ስላላወቅኩ ነው እቴ። የዛሬን ብቻ አለፊ። ሰምኛለሽ? ባንቺ ምክንያት ስቃጠል አልኖርም። ግን በደሞዝሽ ነው የፈረድሽው። ተባኩት እትዬ ባኩት። ስለናት ይመልከው ነው ባኩት። ሲፈልጉ ለምን ድብና አይሉ? እኔን ይመለከተኛል? የዛሬን ብቻ እቴ። ደሞ እኔ እንጂ እናቴ ምን አረገች? በያን ተነሽ እዚህና ስራሽን ስሪ። ልቀቂ። እሺ እቴ። አልሰማሽኝም እንዴ? ነገርኩሽ እኮ። ይሄንን ቀድመሽ ነበር ማሰብ የነበረብሽ ጥፋት ከማጥፋትሽ በፊት። አሁን ይልቀቂ፣ ስራሽን ስሪ። እሺ። ቆይ እስከ መቼ ነው በዚህ ልጅ የምቃጠለው? አምላኬ ሆይ የድርጅቱ ነገር እንዴት ይሄዳል? ከባድ ነው እባክሽ። ምን የበፊቱ ኃላፊ አንዳንድ ያበላሻቸው ጉዳዮች አሉ። እነሱን ለማስተካከል እየደከምኩ። እኔም የራሴን ንግድ እያሯሯጥኩኝ ሳላግዘ ቀረዋል። ኧረ ችግር የለውም። አንዳንድ የጠፉ ዶክመንቶች አሉ። የምን ዶክመንት? በጣም አስፈላጊ ነው? አዎ አስፈላጊዎች ናቸው። አንዳንዶቹ የወጪና ገቢ ደረሰኝ ሲሆኑ፣ አንዳንዶቹ ደግሞ የውል ሰነዶች ናቸው። የገቢና የውጪ ደረሰኝ እኔ ጋር የተወሰነ አለ። ከሆኑ ታያቸዋለክ። የውል ሰነዶች ደግሞ ምናልባት ኮፒ ይኖሩ ይሆናል። እንደሱ ከሆነ ጥሩ። እኔ የምልሽ ቆይ ግን አንቺ ድርጅቱ ላይ ስንት ፐርሰንት ነው ያለሽ? 50% ነው ያለኝ። ያው የቀሩ የእናቴ ድርሻ ነው። ታናሽ ወንድሜ ሲያድግ ለሱ ይሰጣል። ጥሩ። ያው እንግዲህ እኔም በደንብ ሰርቼ ሚስቴን እንደማኮራት እርግጠኛ ነኝ። የኔ ባል እተማመንባለሁ። ደግሞ እረፍት እያረክሽ? የምን እረፍት? በዚህ እድሜማ በጣም ጠንክሬ ነው መስራት ያለብኝ። እሱማ ልክ ነህ፣ ግን ለጤንነትህም ማረፍ አለብህ። አንተ ከምትጎዳ ስራው ቢቀር ይሻላል። እሺ የኔ ሀሳብ ሚስት፣ የኔ ባትሆኚ በጣም ይቆጨኝ ነበር። እኔ የምለው ፍቅር፣ አባት እንዴት ናቸው? ደህና ነው። ምን ይሆናል ብለሽ ነው? ቆይ ጤንነታቸውስ እየታከሙ ነው? ወይ መታከም። እሱ መቼ እኔን ይሰማኝና ከተማ መጥተህ የተሻለ ሕክምና ታገኛለህ ብለው እምቢ አለኝ። ቆይ ለምንድን ነው እሳቸው እንደዚህ የሚሆኑት? እኔ መቼ አውቄ ብለሽ? እሱ እንደሆነ እሱ እንደፈጠረኝ እሱ እንደ ፍጥር ጥሩ ያድርገኝ። እኔ ጸበል ነው የሚሄደው ነው የሚለው። እንደሱም ካሉ ልክ ናቸው፣ ግን ጎን ለጎን ቢታከሙ ጥሩ ነው። እኔውም ነግሬው ነበር፣ ግን ምን ያደርጋል አባያ እንዴ ድርቅ ካለ ድርቅ ነው። እንግዲህ ምን ይደረጋል። ለማንኛውም የተወሰነ ገንዘብ አስገባልና ትልክላቸዋለክ። የኔ ማር በጣም ነው የማመሰግነው። በባልና በሚስት መሀል መመሰጋገን የለም። ደግሞ ያንተ አባት ለኔም አባቴ ናቸው። በጣም እኮ ነው የምወድሽ ማኪ። መልካም ሚስት እኮ ነሽ። ባንተ ወጥቼ ነው አይነባት። በቃ ማኪ፣ እኔም ወደ ድርጅቱ ልሂድ። አንዳንድ ማስተካከላቸው ጉዳዮች አሉ። እሺ ፍቅር። ቻው ቻው። አስቤዛ አልቋል። ማለት ምን ማለት ነው? ነው ወይስ እዚህ ቤት ከኛ ውጪ እየመጣ የሚበላል? ማለት ማን ይመጣል? ስጠይቅሽ መልሰሽ ትጠይቂኛለሽ እንዴ? ነው ወይስ ጎረምሳሽን እያመጣሽ እዚህ ታበያለሽ? ኧረ ተይ፣ የምን ጎረምሳ ነው የምታወሪው?
እኔ ማን ስለሆንኩ ነው በሰው ቤት ጎረምሳ ማመጣ? እሱን እንጃልሽ። ታዲያ ከገዛሁት 1 ሳምንት ሳይሞላ ያለቀውን አስቤዛ ስትጠይቂ ምን እንድልሽ ፈልገሽ ነው? አሁንስ በመሀል ቤት ተሰቃየሁ። ምን አልሽ? ምን የምታጉረመርሚው? ምንም እትዬ፣ ምንም አላልኩም። ለነገሩ በየሰዓቱ ሆድሽን እየሞላሽ አንቺ ምን ቸገረሽ? ኧረ እንደው እትዬ ግፍ አትናገሪ። ቆይ እኔ በየትኛው ሰዓቴ ነው የምበላው? መልስ አትመልሽልኝ ብዬ ብዙ ቀን ነው አይደል የነገርኩሽ? አዎ እትዬ ይቅርታ። በእኔ አሁን ብር ሰጥሽና ገዛስሽ ትመጫለሽ። ከዚህ በኋላ ግን መደፋፋት የለም። እንደፈለጉ ማረጎን ነው ያውቃለሁ። ቀልሽ እኮ አይጠገም። ምን ታረጋለሽ? ያከለኝ ነው። እኔ እምልሽ ወይ አቤል ግን ነው። አንቺ ደግሞ የሱን ስም እዚህ ጋር ምን አመጣው? በእርግጥ እንደተጣላችሁ አውቃለሁ፣ ግን ያው ምናልባት ከታረቃችሁ ብዬ ነው። የምን መታረቅ? ለስከዛሬውን በጣም ነው የሚቆጨኝ። ቆይ መጥቶ ይቅርታ አልጠይቅሽም እንዴ? ጥፋቱን ስለሚያውቅ እንኳን ድርሽ አይልም። ደግሞ ቢመጣም አልቀበለውም። ታይቃል። ለውሳኔ አስቸኩኝ። ነገሮችን ረጋ ብለሽ ብታስቢባቸው ጥሩ ነው። አንቺ ደግሞ ስለምን ማሰብ ነው የምታወሪው? የኔና የሱ ጉዳይ እኮ ካበቃለት በጣም ቆይቷል። ቢሆንም ጓደኛዬ ነገሮች ካለፉ በኋላ ከመቆጨት ማሰብ ይሻላል። ኡፍ የተዘጋ ፋይልስ እየከፈትሽ አጭቅጭቂ። እኔ ራሴን አዲስ ህይወት ነው መኖር የምፈልገው። እንግዲህ ካልሽ እሺ። ያው አቤል ጥሩ ሰው ስለነበረ ብዬ ነው። በቃ እስኪ ጨዋታ ቀይሪ። እኔ የምልሽ ግን ማርቆስ ደህና ነው? ከተገናኘን እኮ ቆየን። ደህና ነው። ያው የድርጅቱ ስራ ስለሚበዛበት ጠዋት ወጥቶ ማታ ነው የሚገባው። ማኪ ግን እድለኛ ነሽ እውነት። ማርቆስ እኔ መሰለ ሰው ሰጥቶሻል። አዎ ይመስገን። እሱ በመኖሩ ትንሽ ረፍት አገኘሁ። በደንብ እንጂ። ለማንኛውም ሰላም በይልኝ። እሺ። ምን ነው ልትሄጂ ነው እንዴ? አዎ አንድ ቀጠሮ አለብኝ። ለማንኛውም ቻው። ትሄጂ ነው? እሺ በቃ ደውልልኝ። እሺ ደውል። ባይ ባይ። መልካም ቀን። ምን ነው ማኪ? አመመሽ እንዴ? ትንሽ አረፍ ልበል ብዬ ነው። ታዲያ ለማረፉ ውስጥ አይሻልም ነበር እንዴ? አይ ተመችቶኝ አንተ እስክትመጣ ብዬ ነው። ስራ በዝቶብኝ እኮ ነው። ቆየሁብሻ? ችግር የለውም የኔ አባት፣ ስራ አይደል? እና ውሎ እንዴት ነበር? ሱቅ ሄደሽ ነበር እንዴ? አዎ ሄጄ ነበር። አዲስ ሰራተኛ አስገብቼ መጣሁ። ምን? የባለፈው እንኳን ከገባችሁ 2 ቀን አልሞላትም አይደል እንዴ? አዎ ግን ዝም ብዬ ሳያት አልተመቸችኝም። ሌባ ነገር ነው የምትመስለው። ትቀልጃለሽ። ሌባ ምንድን ነው የሚመስለው? ይታወቃል እንዴ? አንተ ትቀልዳለህ። በቃ ደስ ስላላለችኝ አባረርኳት። መብት አይደል? እኔ እንደሱ ለማለት አይደለም ማኪ። ቢያንስ ወር ይሙሉ ገና ሳታውቂያቸው እኮ ማባረሩ። እንግዲህ ነገርኩ። ቤት መቃጠለው አነሰና ደግሞ ውጪም ልቃጠል። ደግሞ ትትና ምን አደረገች? ጥሩ ልጅ ናት። ስላላወካት ነው። አንተ ውጪ ነው የምትውለው። ለነገሩ ምን ታውቃለህ? በቃ ተያቸው። ለምን ትናደጃለሽ? ላንቺ እኮ ጥሩ አይደለም። ወይኔ እንድትገዛልኝ የምፈልገው ነገር ነበር፣ ረሳሁት። ልግዛልሽ? ንገሪኛ። አንተ ደክሟል፣ አረፍ በል። ያቺ ሜንጦ ምን ትሰራለች? ትትና ትትና፣ አንቺ ትትና! አቤት እትዬ።
አረቲ ስራ ይዤ ያልሰማሽም ነበር። እና ስራ የምትሰሪው በጆሮሽ ነው? በያውን ሱቅ ደርሰሽ ነኝ። እሺ ቶሎ አፍጥኝ። እሺ እኔ ምለው ማኪ ባለፈው ጀምራለሁ ያልሽው የቢዝነስ ስራ እንዴት ሆነልሽ? አንዳንድ ነገሮችን እየጨረስኩ ነው። የንግድ ፍቃዱ ነገር ስላላለቀልኝ። እና የማግዝሽ ነገር አለ? ኧረ የኔ ፍቅር ምንም የለም። ለራስህ እረፍት የለክ? ምን ችግር? ለሚስቴ ያልሆንኩ ለማን ሆናለሁ ብለሽ ነው? አውቃለሁ የኔ አባት። የምፈልገው ነገር ካለ እነግርሃለሁ። በቃ ገብቼ ልብሴን ልቀይር። እሺ ምንድነው ማኪ? እቺ ያለሽ ምን ሰላም አለ? ምን ተፈጥሮ ነው? ቆይ ለምን አትነግሩኝም? ትትና አይ ጋሼ ድስት ጥጄ ረስቼ እጄ እኮ ነው። አይ ይሄ ነው እንዴ? ያጋጥማል እኮ ያለ ነገር ነው። ያጋጥማል ነው ያልከው? እኔ ባልደርስ አቃጥላን ነበር። የእሱ ዓላማ የኔን ዕቃ ማውደም ነው። ኧረ ተይ፣ እኔ አስቤ አይደለም። እንዴት እንደዚህ አውቄ ያደርጋለሁ? በቃ አሁን ተረጋጉ። ትትና ከዚህ በኋላ የትም ስትሄጂ ስቶፉን አጥፍተሽ ሂጂ። እሺ ጋሼ፣ የላካችሁኝ ዕቃ የትም የለም። ብዙ ቦታ ፈልጌያለሁ። እሺ በቃ አንቺ ወደ ውስጥ ግቢ። የኔ ፍቅር አንቺም ልክ ነሽ። አንዳንዴ ያጋጥማል። አንቺም ስለ ጮሽና ስለ ተናደድሽ ምንም የሚፈጠር ነገር የለም። ኧረ ተው፣ ነገ ጨርቋን አስይዤ አባርራታለሁ። ይኸውልሽ ማኪ፣ እንደዚህ አታድርጊ። እንደ ትትና አይነት ሰራተኛ የትም አይገኝም። አቃጥላ ልደፋኝ ነው እንዴ ታዲያ? ቢሆንም ማኪ አንድ እድል ብቻ ስጫት። ታያለሽ፣ ደግሞ ትስተካከላለሽ። ላንተ ስል እሺ፣ እንደሷማ ቢሆን እስከ ዛሬ አትቆይም ነበር እዚህ ቤት። በቃ ነይ አሁን ገብተን አረፍ እንበል። እንዴት እንደናፈቀኝ እኔ ፍቅር። እኔ ራሱ እንዴት እንደናፈቅሽ። ግን እንዴት አስቻለ ይህንን ሁሉ ጊዜ ሳታገኝ? አንቺ ደግሞ ግድ ሆኖብኝ እንጂ አንቺን ማግኘት ማትፈልግ ይመስልሻል? ካልክሽ ቆይ ግን ማራኪ እንደማትመጣ እርግጠኛ ነህ? እርግጠኛ ነው። ትላንትና ማታ ሱቅ እንደምትውልና እቃ እንደምታስገባ ነግራኛለች። ቆይ እሺ፣ የሷስ ሲሆን ሰራተኛዋስ? ሰራተኛውንም አንዳንድ እቃ ታግዘኛለች ብላ ይዛ ትሄዳለች። እሺ እኔ ፍቅር፣ እና ስራ እንዴት ነው? በጣም አሪፍ ነው። ምን እንደናፈቀኝ ታውቂያለሽ? ምን ናፈቀኝ አባት? ከአንቺ ጋር ተጋብተን የምንኖርበት ቀን ናፈቀኝ። መች ይቀራል? ያው በቅርቡ ተጋብተን ከልጆቻችን ጋር በደስታ እንኖራለን። ቃልዬ፣ አሁን ሁሉም ነገር ቦታ ቦታውን እየያዘ ነው። ከአንቺ ጋር በነጻነት የምኖርበት ጊዜ ይቅርብ። እቺ ቀልበቢ ሲሆንች ምን አባቷ አንቺ ቆይ ምን አይነት ስነ ስርዓት ነው? ስትገቢ በር እንኳን አታንኳኩም እንዴ? ይቅርታ ጋሼ፣ ያላችሁ ስላልመሰለኝ እኮ ነው።
ቆይ ደግሞ ሄድሻል ነበር እንዴ? ምን ጊዜ ነው የመጣሽው? አዎ አይ እትዬ እቃ ረሳሁ ብላኝ እሱን ላመጣ ነው የመጣሁት። በይ እንጂ እና የተባልሽውን እቃ ይዘሽ እዛ የምትሄጂበት እንጂ። ስሚ ደግሞ አንዲት ነገር ትንፍሽ እላለሁ ብትይ በእንጀራሽ ላይ እንደፈረድሽ ቁጠሪ። ኧረ ምንም ማለት ነው። ሂጂ በቃ ይዘሽ በልዛ። በስመ አብ ምን አይነት ሰው! ቆይ እሺ ምን ልናደርግ ነው? አይዞሽ አትጨነቂ። ሲጀመር ብትነግራት ራሱ ማኪ አታምናትም። በእሷ አትተማመን። ባታምናትም ግን እንድትጠራጠር ማድረጉ አይቀርም። እሱስ እውነትሽን ነው። ታዲያ ምን እናደርግ? የሆነ ዘዴ ፈጥረን እሷ እንድታባረራት ማድረግ አለብን እኮ። ምን አይነት ዘዴ? እሱ ለኔቶ ሄሎ ወይ እማዬ ሰላም ነው? እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነው? እየተሻለሽ ነው? ምን ነው በጣም አመመሽ እንዴ? በቃ ችግር የለውም አይዞሽ እሺ። ትንሽ ገንዘብ ልክልሽና ትታየዋለሽ ወይ ሆስፒታል ሄድሽ? አጎቴ ደህና ነው? እንዴት ነው? ሰላም ነው? እማዬ ቆይ አንዴ እደውላለሁ መልሽ። እትዬ ፈለግሽኝ እንዴ? ፈለግሽኝ እንዴት ያለሽ? ደግሞ ስራ ሰሪም በቃ 24 ሰዓት ስልክ ነው። እናቴ ደውላልኝ እኮ ነው። እትዬ ታዲያ እኔ ምን ያገባኛል? የተቀጠርሽው እኮ ስራ ልትሰሪ መስሉኝ። ወይ እትዬ ሁሉንም ስራ እኮ ጨርሻለሁ። አሁን ሂጂና አንሶሎን ቀይሪ። ስራ አትፍሺ እሺ? ስራ ፈት ቆይ ታዲያ የት ሄደ ነው የሚባለው? ትናንትና እኮ ነው የገዛሁት። ቀስ ብለሽ ፈልጊ። የት ሄዳል ብለሽ ነው? ትትና አንቺ ትትና አቤት ትይ ደሞ አቤት ትላለች እንዴ? ምን አረ አንቺ ሌባ! ሽቶ ይናምጫው ማፍጠነሽ። ሽቶ? አዎ ሽቶ። አረ እኔ ሽቶ የሚባል አላየሁም። የሌባ ነገርክ መልሶ ልባው ልቃሉ። ካንቺ ጋር ምን አጨቃጨቀኝ? በይጂና ፌስታልሽን አምጪ። ልብስሽን ይዘሽ ነይ። እና እኔ ነኝ ይሄንን ልብስሽ ውስጥ ያስገባሁት? እኔ አላስቀመጥኩም። እኔ በጌታ እምላለሁ አላስቀመጥኩም። ጭራሽ እምላለሁ ትለኛለች እንዴ? እና እኔ ነኝ ያስገባሁት? በፍጹም እኔ አይደለሁም።
በያው ቀጥ ብለሽ ከቤት ይውጪልኝ። አራቲ እኔ ምንም አልነካውም። አትጨቃጨቂኝ፣ ከቤቴ ውጪልኝ። ሌላ መዘዝ እንዳታመጪብኝ፣ ውጪልኝ። ባለጌን ካሳደገ የገደለ ይጸድቃል አሉ። ይሄን ስንት ቀውስ ደሻል። እኔ እጃመል የለብኝም፣ እንደዚህ አይነት ነገር አላደርግም። ፈጣሪ ግን ሁሉም ነገር ለበጎ ነው የሚያደርገው። ችግር የለውም። እትይ ደሞዜን አሰጭኝም? የምን ደሞዝ? ልብስን ሰብስቢና ውጪ። ደሞዝ ትጠይቃለች እንዴ? ደፋር ትጠይቅ። ሰብስቢና ውጪ። ቀጥይ። አቃጥላ ልደፋኝ። ምን ነው? እንደውም ካሁን በኋላ ሰራተኛ የሚባል ነገር አያስፈልገኝም። እኔ ላንተ አላንስም፣ ራሴ እሰራዋለሁ የቤቱን ስራ። በቃ ተረጋጋ። እንኳን በጊዜ ደረስንባት። እኔ እኮ ባለፈውም ላንተ ብዬ ነው የተውኳት እንጂ ልጅቷ እባብ ናት። እኔ መች አወኩኝ? ጥሩ ሰው መስለኝ እንዴ? በገዛ ቤቴ አንገብግባ ልደፋኝ። ከዚህ በኋላ ለአንድ ለባሌ መሆን አያቅተኝም። ላንተ አላንስም። እኔም አግዝሻለሁ የኔ እናት። አሁን ተረጋጊ። በስመ አብ። ከዚህ በኋላ ሰላም እረፍት። ተገላገልኳት። በቃ ማኪዬ ተረጋጊ። አረፍ በይ እስቲ። ቁጭ በይ። እኔ እስቲ የሚጠጣ ውሃ ላምጣልሽ። እሺ ረጋ በይ። እንዴት ነሽ ቃል? ከስንት ጊዜ በኋላ ተገናኘን። አዎ ብዙ ጊዜ ያው ስራ ስለሆንክ ለዛ ነው ማንገናኘው። ጠፋሽ እኮ ቃልዬ። በሰላም ነው? ወይ አዎ በሰላም ነው። ስራ እኮ ገብቼ ነው። የምን ስራ? ስራ ገባሽ እንዴ? ባለፈው የነገርኩሽ ቦታ ፈተናውን አልፌ ተቀጠርኩኝ። በጣም ደስ ይላል ጓደኛዬ፣ እንኳን ደስ አለሽ። ኦ በጣም ደስ የሚል ዜና ነው። እንኳን ደስ ያለሽ። እሺ አመሰግናለሁ። ዝም አልንሻ? ሻይ ቡና ምን ይምጣልሽ? አይ ምንም አልፈልግም። ዛሬ ግን እንዴት ተገኘ? ሰራተኛዋ ስለሄደች እኮ ፍቅር ብቻዋን እንዳትሆን አርፍጄ ሄዳለሁ ብዬ ነው። ምን ነው በሰላም ነው ሄደችው? አረ እንኳን ሄደች። ብታይ በጣም መጥፎ ልጅ ነበረች። ምን አድርጋሽ ነው? ባለፈው የገዛሁት ውድ ሽቶ ነበርና እሱን ሰርቀኝ ልብሷ ውስጥ አላገኘሁትም መሰለሽ። የምርሽ ነው? እንኳን አባረሻት። እንደዛ ከሆነማ በቃ አንቺ ስለመጣሽ እኔ ስብሰባ አለብኝ ልሂድ። ያው እኔማ የደስ ልጋብዛችሁ ነበር። አሪፍ ነው። ለማንኛውም እንኳን ደስ ያለሽ። ባይሆን እኔም ፋንታ ሚስቴን በደንብ አድርገሽ ጋብዥኝ። እኔ አንድ ስብሰባ ስላለች ቶሎ ወደዛ መሄድ አለብኝ። እሺ እሺ፣ በቅርቡ እንገናኛለን። እሺ በይ ውዴ፣ ቻው። አንዴ ቃ በጥስ ችግር የለም። ሄሎ ቃልዬ፣ እኔ ውድ እንዴት ነሽ? በጣም ነው ደስ የሚለው። የመጀመሪያው ስራችን ተሳክቷል። አሁን ደግሞ ቀጣዩን ዛሬ ማታ ጀምረዋለሁ። አረ ውስጥ ስራ ለመሄድ እየተዘጋጀች ነው። እኔ በረንዳ ላይ ሆኜ ነው ማውራሽ። እሺ እጠነቀቃለሁ የኔ ውድ። እሺ በቃ ቻው። እሺ በደንብ አስተካክለው። ከማን ጋር እያወራ ነው? ዳግም ነው። የቀሩትን አንዳንድ ስራዎች አጠናቀ ጠብቀኝ እያልኩት ነው። አይ አሪፍ። እና ዛሬ ስራ አትገባም? ዛሬ ትንሽ አርፍጄ ነው የምገባው። ማታ ስራ ስሰራ ትንሽ ስላመሸው
ትንሽ እረፍት አድርጌ ሻወር ወስጄ ነው የምወጣው። ካልክ እሺ፣ ቁርስ ሰርቻለሁ። ሳትበላ እንዳትወጣሽ። እሺ እኔ ሀሳብ ይብስት። ቻው፣ በቃ ደህና ዋል። እሺ ደህና ዋል። መልካም የስራ ቀን ይሁንልሽ። እሺ ቻው። ደግሞ ምን ቀረሽ አንቺ ሌባ? እትዬ አንድ የምነግርሽ ነገር አለ፣ አድምጪ። ደግሞ አንቺ ለምንድን ነው ማዳመጥሽ? የምነግርሽ ነገር ስለሚጠቅምሽ። ምንድን ነው እስቲ ልስማ። እትዬ ማርቆስና ቃል እየተጫወቱብሽ ነው። አልገባኝም። ስለምንድን ነው እያወራሽ ያለሽው? ማርቆስና ቃልን አንድ ላይ ተኝተው አግኝቻቸዋለሁ። ምን? አንቺ ውሸታም! መቼም ባሌ እኔ ላይ እንደዚህ አይነት ነገር አያደርግም። አላምንሽም። እሱ ያንቺ መብት ነው። ልክ እንዳወቅኩባቸው ሲያውቁ ግን ሽቶሽን ቦርሴ ውስጥ ከተቱና እንድታባሪኝ አደረጉ። ታዲያ ለምን ያኔ አልተናገርሽም? እንኳን ያኔ አሁንም ብነግርሽ አላመንሽኝም። እውነቱን ለማወቅ ከፈለግሽ ወደ ቤትሽ ተመልሰሽ ማየት ትችያለሽ። ለማንኛውም ሰላሙ ነው። ልክስክስ ባለጌ! አንቺ የልብ ጓደኛዬ ብዬ ባመንኩሽ። እሷ እኮ ነች ያሳሳተችኝ። ዝም በል! ለካስ ከዛሬ ስትጫወቱብኝ ኖራችኋል። ይቅርታ አድርጊልኝ የኔ ፍቅር። እሷ ነች። ውጡልኝ! ነው ልቀቀኝ! ውጡልኝ! ሁለታችሁ! ኧረ ፍቅር በእናትሽ ከቤቴ ውጡልኝ! እሷ እኮ ነች ያሳሳተችኝ። ውጣልኝ! ተይ ግድ የለሽም ፍቅር። ውጣልኝ! ፍቅርን ፈልጊ ልናት ነው ማኪ ነው። ውጣልኝ! ወይኔ ማኪ